በአይናችሁ ካላያችሁ በፍጹም አታደንቁም። በዚህ ዓለም እንዲህ ያለ እጅግ አስገራሚና አስደማሚ ልብን ሰቅዞ የሚይዝ ደምን ቀጥ አድርጎ የሚያቆም የቅዱስ ጊዮርጊስ በዓል ከኢትዮጵያ ውጭ ያውም ደግሞ በአውሮፓ ምድር አለ ብላችሁ መቼም አታምኑም። ግን የሆነው ነገር ይህ ነው። እስኪ ያስቡት። በሺህ የሚቆጠር ኪሎግራም የሚመዝን ግዙፍና ግርማ ያለው የቅዱስ ጊዮርጊስን ሐውልት በትከሻቸው ላይ ተሸክመው በጠባብ መንገዶችና በአቀበት ላይ እንደ ነፋስ ሲሮጡ በመቶዎች የሚቆጠሩ ወጣቶች በከፍተኛ ፍጥነት እየተንደረደሩ ያንን ከባድ ሐውልት ይዘው ሲበሩ ስታዩ እንዴት ሊሆን ይችላል ብላችሁ ራሳችሁን ትጠይቃላችሁ። ይህ የቅዱስ ጊዮርጊስ በዓል ተራ ዝም ብሎ ሃይማኖታዊ ወይም ደግሞ ፌስቲቫል አይደለም። ይልቁንም ደግሞ ለቅዱስ ጊዮርጊስ ያላቸውን ክብርና ፍቅር፣ ለሃይማኖታቸው ያላቸውን ጽናት የሚያሳዩበት አስገራሚ እምነትና ወኔን በአንድ ላይ ጠቅልሎ የያዘ አስገራሚ ክብረ በዓል የሚታይበት ክስተት ነው። ይህ ድንቅ በዓል የት የሚከበር በየትስ ሀገር ያለ ይመስላችኋል? ይህን ሁሉ ኃይልና የቀለማት ድግስ የምታዩት ከኢትዮጵያ ውጭ ረቤት ሀገር ነው የሚያስብል። ቅዱስ ጊዮርጊስ ሲባል የቆዳቸው ፀጉር ቀጥ ብሎ ወደሚቆምባቸው ህዝቦች እናመራለን። ለመሆኑ ይህ ግሩም በዓል የት የሚከበር ይመስላችኋል? መልሱን አሁን አብረን እናየዋለን። ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው ዝግጅታችን በሚያዝያ 23 የሚከበረውን የቅዱስ ጊዮርጊስን በዓል አከባበር በተመለከተ በአውሮፓ የሚገኙ ሁለት ሀገራትን በመመልከት በዚያ ያለውን የቅዱስ ጊዮርጊስ አከባበርን አስገራሚና አስተማሪ ዝግጅት ይዤላችሁ ቀርቤያለሁ። አብራችሁኝ እንድትቆዩ ስጋብዛችሁ፣ በቅድሚያ ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ፣ ሼር በማድረግ ወዳጅ ቤተሰብ እንድትሆኑ የምጋብዛችሁ ሙልጌታ ስዩም ነኝ። ይህ ዓለምን ያስገረመና ለማመን የሚከብድ አስደናቂ የቅዱስ ጊዮርጊስ በዓል የሚከበረው በታላቋ የጣሊያን አገር በሲሲሊ ደሴት ላይ በምትገኘውና በጥንታዊቷ ውበቷ በምትታወቀው ሞዲካ ከተማ ነው። በዚች ከተማ የሚታየው የቅዱስ ጊዮርጊስ ፍቅር ከማንኛውም የዓለም ክፍል ለየት ያለና እጅግ በጣም በውበት የተሞላ ክብረ በዓል ነው። በዓሉ ሲቃረብ መላው ከተማ በእሳትና በቀለማት ትጥለቀለቃለች። የከተማዋ ነዋሪዎች ከህፃን እስከ አዛውንት በደማቅ ልብስ አጊጠው ሳን ጆርጅ ሳን ጆርጅ እያሉ በሚጮህ ጩኸት አየሩ